ከውሃና ከመንፈስ መወለድ ማለት ምን ማለት ነው? በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ታላቁ መምህራችን ጌታ ኢየሱስ ክርስቶስ ከፈሪሳውያን ወገን ከአይሁድ አለቆች አንዱ የሆነው ኒቆዲሞስን ሲያስተምር እንደዚህ አለ። እውነት እውነት እልሃለሁ ማንም ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም አለ። በዚህ በዮሐንስ ወንጌል ምዕራፍ 3 መሰረት ዳግም መወለድ ማለት ከውሃና ከመንፈስ መወለድ ማለት ነው። ጥያቄው ግን ከውሃና ከመንፈስ መወለድ ማለት ምን ማለት ነው? ይህንን ከውሃና ከመንፈስ መወለድን በተመለከተ በጣም ብዙ አተረጓጎሞች አሉ። ከእነርሱ መካከል የሚከተሉት ግን በስፋት ይታወቃሉ። አንደኛ፣ ከውሃ መወለድ ማለት የተፈጥሮ ውልደት ነው የሚሉ ናቸው። እነዚህ ሰዎች እንደሚሉት ከሆነ ከውሃ ማለት የተፈጥሮ መወለድ ወይም ናቹራል በርዝ ነው። ከመንፈስ መወለድ ማለት ደግሞ መንፈሳዊ ልደት ነው ይላሉ። በዚህም ሁለት አይነት ልደት ነው ያለው፣ የተፈጥሮ ልደትና መንፈሳዊ ልደት ነው ያለው። ይህንንም ሲያብራሩ ከውሃ ማለት በተፈጥሮ የወሊድ ጊዜ የሚፈስ ሽርት ውሃ ነው ወይም አምኒዮቲክ ፍሉይድ ነው ይላሉ። ነገር ግን የአተረጓጎም መጽሐፍ ቅዱሳዊ አይደለም፣ ችግርም አለበት። ምክንያቱም ወደ እግዚአብሔር መንግሥት ለመግባት የሚቻለው ወይም መግባት የሚቻለው ከሽርት ውሃ ወይም አምኒዮቲክ ፍሉይድ መወለድ ከሆነ ኒቆዲሞስ ሰው በመሆኑ የመጀመሪያውን መስፈርቱን አሟልቷል። በተጨማሪም ጌታ ኢየሱስ ክርስቶስ የእግዚአብሔር መንግሥትን ለመግባት በመጀመሪያ ሰው መሆን አለባችሁ ብሎ ነው ያስተማረው የሚያስብል ወደ ተሳሳተ ቦታ ይወስደናል። ደግሞም ታላቁ መምህራችን ጌታ ኢየሱስ እንደዚህ ብሎ ቢሆን ኖሮ የወንጌሉ ጻፊ በመጀመሪያ ምዕራፍ 1 ቁጥር 13 ላይ እነዚህም ከእግዚአብሔር ተወለዱ እንጂ ከደም ማለትም ከሰው ውሳኔ ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም አይለንም ነበር። ነገር ግን ልብ ብለን ካየነው ውሃ በዚህ ክፍል ውስጥ ላይ መንጻትና ሕይወትን ወክሎ እንጂ መወለድን ወክሎ አይደለም የቀረበው። ሁለተኛ፣ ከውሃ የሚለው ጥምቀተ ውሃ ነው የሚሉ ናቸው። እነዚህ ሰዎች ማለት እንደዚህ የሚተረጉሙ አንድ ወጥ ወይም ኮንስታንት የሆነ አተረጓጎምን አይከተሉም። ነገር ግን በመጽሐፍ ቅዱስ ውስጥ ላይ ብዙ አይነት ጥምቀቶች እንዳሉ ዕብራውያን ምዕራፍ 6 ቁጥር 2 ላይ ስለ ጥምቀቶችም ይላል። ነገር ግን እነዚህ ሰዎች ከእነዚህ ጥምቀቶች መካከል የትኞች ናቸው ከውሃ መወለድ የሚለውን በተለያዩ መንገድ ይተረጉሙታል እንጂ አንድ ወጥ የሆነ መንገድን ወይም አተረጓጎምን ይዞ አይደለም የሚተረጉሙት። ከነዚህ መካከልም አንዳንዶቹ ከውሃ መወለድ የሚለው የንስሐ ጥምቀት ነው ይላሉ። ነገር ግን ይህ አተረጓጎም አሳማኝ አይደለም። ምክንያቱም ጌታ ኢየሱስ ክርስቶስ ስለ ጥምቀተ ውሃ እየተናገረ ቢሆን ኖሮ ኒቆዲሞስ ቁጥር 9 ላይ ይህ እንዴት ይሆናል አይልም ነበር። ምክንያቱም በምዕራፍ 1 ቁጥር 19 ላይ መጥምቁ ዮሐንስ ለመጠየቅ ከመጡ ሰዎች መካከል ፈሪሳውያን ነበሩ። ስለዚህ ኒቆዲሞስ ከእነዚህ ሰዎች ማህበር አንዱ ነበር። ነገር ግን መጥምቁ ዮሐንስ በውሃ ያጠምቅበት የነበረው የንስሐ ጥምቀት ዓላማውን ሲያብራራ እንደዚህ ይላል። ምዕራፍ 1 ቁጥር 31 ላይ በውሃ እያጠመቁህ የመጣሁት እርሱ በእስራኤል ዘንድ እንዲገለጥ ነው ይላል እንጂ እኔ የማጠምቃችሁ የንስሐ ጥምቀት ወደ መንግሥተ ሰማይ የሚያደርስ አዲስ ልደትንም የሚሰጣችሁ ጥምቀት ነው አላለም። ሌሎቹ ደግሞ ከውሃ መወለድ ማለት የክርስቲያኖች ጥምቀት ነው ይላሉ። እንደዚህ የሚሉ ሰዎች አብዛኛው ጊዜ ከመጽሐፍ ቅዱስ ጥቅስ ይልቅ እንደ ማስረጃ አድርጎ የሚያቀርቡት የቤተ ክርስቲያን አባቶችን ነው ኦር ቸርች ፋዘርስ ነው። ነገር ግን እነዚህ ቸርች ፋዘርስ ጥሩ ሆኖ እያሉ የእግዚአብሔር ቃል ከቸርች ፋዘርስ በላይ ነው። በሌላ አነጋገር ቸርች ፋዘርስ ሐሳብ በመጽሐፍ ቅዱስ እውነት ይመዘናል እንጂ እነሱ መጽሐፍ ቅዱስ አይደሉም። እኛም ደግሞ በመጽሐፍ ቅዱስ የበላይ ስልጣን የምናምን ታድሳውያን ክርስቲያኖች ነን።
እነዚህ ቸርች ፋዘርስ ደግሞ በአንድ አስተምሯዊ ጉዳይ ላይ ሕፃናቶች የሚሆንበት ጊዜም ብዙ ነው። ስለዚህ ጌታ ኢየሱስ ክርስቶስ ለኒቆዲሞስ ይህንን ትምህርት ሲያስተምር የክርስቲያኖች ጥምቀት ገና አልጀመረም። ሁለተኛ ጌታ ኢየሱስ ክርስቶስ ኒቆዲሞስ አንተ የእስራኤል መምህር ስትሆን ይህንን አታውቅምን አይልም ነበር። በተጨማሪ ደግሞ መወለድ ቁጥር 3 ላይ ከላይ መወለድና ቁጥር 8 ላይ ደግሞ ከማይታይ ንፋስ ጋር ከተመሰለ በምንም አይነት ምክንያት ከሚታይ ውሃና ሃይማኖታዊ ስነ ስርዓት ጋር ሊገናኝ አይችልም። ሌሎቹ ደግሞ ከውሃ መወለድ የሚለው የአይሁዳውያን ጥምቀት ነው የሚሉ ናቸው። በመጀመሪያው 100 ክፍለ ዘመን ወይም ፈርስት ሴንቸሪ ላይ አይሁዳውያን ይለማመዱት የነበረ አንድ ጥምቀት ነበር። ይህም ጥምቀት ፕሮሳታላይቲክ ባፕቲዝም ይባል ነበር። ይህ ፕሮሳታላይቲክ ባፕቲዝም ማለት አንድ በተወልዶ አሕዛብ የነበረ ሰው ወደ አይሁድነት የሚጨመርበት ስርዓት ነው። ለምሳሌ ማቴዎስ ወንጌል ምዕራፍ 23 ቁጥር 15 ላይ እናንተ ግብዞች የኦሪት ሕግ መምህራንና ፈሪሳውያን አንድን ሰው ወደ አይሁድ ሃይማኖት ለማስገባት በባህርና በየብስ ስለምትጓዙ ብሎ ኢየሱስ እነሱን የነቀፈበት ክፍል እንደ ማስረጃ ተደርጎ ለዚህ ልምምድ ደግሞ ይቀርባል። በዚህም ጥምቀት አንድ ሰው ሲጠመቅ ማለት በፕሮሳታላይቲክ ባፕቲዝም አንድ ሰው ሲጠመቅ እንደ ሕፃን አዲስ ይወለዳል ተብሎም ይታሰባል። በዚህ ጥምቀት የተጠመቀ ሰው እንደ አይሁዳዊ ነው የሚቆጠረው። ከዚህም በመነሳት ጌታ ኢየሱስ ቁጥር 10 ላይ አንተ የእስራኤል መምህር ሆነ ሳለ እነዚህ ነገሮችን አታውቅምን? ደግሞም ቁጥር 12 ላይ ስለ ምድራዊ ነገር ነግሬያችሁ ያላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምኑኛላችሁ ብሎ ስለተናገረ ኒቆዲሞስ ከዚህ በፊት የሚያውቅ ነገር ነው። ስለዚህ ከውሃ መወለድ ማለት የአይሁድ ጥምቀት ነው ብሎም ይሞግታሉ። በዚህም አንድ አሕዛብ በፕሮሳታላይቲክ ባፕቲዝም በመጠመቅ እንደ አዲስ አይሁዳዊ እንደሚታሰብ ሁላ ማንም ሰው በአይሁዳዊ ጥምቀት እንደ አዲስ መፈጠር አለበትም ብሎም ያምናሉ፣ ደግሞም ያስባሉ። ነገር ግን ዳግም ልደት የማይታይ ኦር ኢሚዲየት ለውጥ ያለ ነው እንጂ እንደ አይሁዳውያን ጥምቀት የሚታይ ውጫዊ ገጽታ ያለ አይደለም። በተጨማሪም አንድ አሕዛብ በጥምቀት አይሁዳዊ አድርጉት የሚል አንድም የመጽሐፍ ቅዱስ ማስረጃ የለም። መጽሐፍ እነሱ ያደርጉት እንደነበረ ይናገራል እንጂ እነርሱን እንደዚህ አድርጉት እግዚአብሔር አላለም። ባጭሩ አንድን አሕዛብን በፕሮሳታላይቲክ ባፕቲዝም ይሁዲ ወይም አይሁድ አድርጉት የሚል የመጽሐፍ ቅዱስ ማስረጃ ወይም እግዚአብሔር እነሱን ያዘዘ ትእዛዝ የለም። የመጽሐፍ ቅዱስም ሐሳብ አይደለም። ኢየሱስ ሐሳብን አስነስቶ እነሱን ነቀፋቸው፣ ልምምዳቸው ነቀፋቸው እንጂ ሐሳቡ ልምምዱ በመጽሐፍ ቅዱስ አለ ማለት አይደለም። ሌላው ደግሞ በጣም በስፋት የሚታወቀው ከውሃ መወለድ የሚለው የእግዚአብሔር ቃል ነው የሚለው ነው። የእነዚህ ሰዎች ከውሃ የሚለው የወንጌሉ ቃል ወይም የእግዚአብሔር ቃል ነው፣ ከመንፈስ ማለት ደግሞ መንፈስ ቅዱስ ነው የሚል አመለካከት ነው። ይህ ትርጉም በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ አስገብተነው ካነበብነው እንደዚህ የሚል ፍቺ ይሰጠናል። እንደነሱ አካሄድ ከሄድን ማንም ከእግዚአብሔር ቃልና ከመንፈስ ቅዱስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም የሚል ትርጉም ይሰጠናል። ይህ ማለት ደግሞ አንድ ዳግም ለሚወለድ ሰው ሁለት ወላጆች ሊኖሩ ነው ማለት ነው። ማለት አንደኛ ውሃ ብሎ የተረጎሙት የእግዚአብሔር ቃል እንደ አንድ ወላጅ ሊቆጠር ነው። ሌላው ደግሞ መንፈስ ቅዱስ ደግሞ ሌላ ወላጅ ሊሆን ነው። ይህ ደግሞ በአመክኖ ወይም ሎጂካሊ አያስኬደንም። ሎጂካሊም ደግሞ አያስኬድንም። እውነቱን ለመናገር እንደዚህ የሚተረጉሙ ሰዎች ከሚከተሉ ጥቅሶች በመነሳት ነው ይህንን ከውሃ የሚለው የእግዚአብሔር ቃል ብሎ የሚተረጉሙ ሰዎች የሚከተሉትን የመጽሐፍ ቅዱስ ንባባትን እንደ ማስረጃ አድርጎ ያቀርባል። አንደኛ
አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 እንደዚህ ይነበባል። ዳግመኛ የተወለዳችሁ ከሚጠፋ ዘር ሳይሆን ሕያው በሆነና ጸንቶ በሚኖር በእግዚአብሔር ቃል አማካኝነት ከማይጠፋ ዘር ነው የሚል የመጽሐፍ ቅዱስ ክፍል ነው። ነገር ግን በጣም ልብ ልንለው የሚገባን ነገር በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ያለው ንባብ ከውሃና ከመንፈስ ነው የሚለው እንጂ በውሃና በመንፈስ አይልም። በዮሐንስ ከውሃና በማለት ስለ መሰረት ወይም ኦሪጂን ወይም ምንጭ ነው የሚያወራው። ነገር ግን በአንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ በእግዚአብሔር ቃል በማለት የእግዚአብሔር ቃልን እንደ መሳሪያ ወይም ኢንስትሩመንት ነው የሚገልጠው እንጂ እንደ ወላጅ ወይም እንደ ምንጭ ኦሪጂን አይደለም የገባው። ስለዚህ አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ከእግዚአብሔር ቃል ሳይሆን በእግዚአብሔር ቃል ስለሚል፣ ነገር ግን በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ያለው ቃል ከውሃና ስለሚል ቤንኬ አድርገን ለመተርጎም ሰዋሰዋዊ ሕግ አይፈቅደንም። በዚህ ቦታ ላይ መጽሐፍ ከማይጠፋ ዘር ተወልደናል ይላል። ይህ የማይጠፋ ዘር ምንድነው? ከዮሐንስ ወንጌል ምዕራፍ 3 ቁጥር 5 ከውሃ ጋር የሚሄደው ከማይጠፋ የሚለው ቃል ነው። ነገር ግን የአንደኛ ጴጥሮስ ምዕራፍ 1 ቁጥር 23 በእግዚአብሔር ቃል የሚለው ከማይጠፋ ዘር የተወለድንበት መንገድ ነው። ይህ ማለት ጴጥሮስ በዳግም መወለድ ውስጥ ያለውን የእግዚአብሔር ቃል ሚና ነው የሚያወራው። ኢየሱስ ደግሞ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ በዳግም መወለድ ውስጥ ያለውን የመንፈስ ቅዱስ ሚና ነው የሚያወራው። ስለዚህ መንፈስ ቅዱስ ይወልዳል እንዴት ካላችሁ የእግዚአብሔር ቃልን እንደ መሳሪያ በመጠቀም። እነዚህ ሰዎች ሌላ የሚያቀርቡት እንደ ማስረጃ የሚያቀርቡት የመጽሐፍ ቅዱስ ሐሳብ ወይም ክፍል የሚገኘው ያዕቆብ መልእክት ምዕራፍ 1 ቁጥር 18 ላይ ያለው ቃል ነው። እንደዚህ ይነበባል። የፍጥረቱ በኩራት እንድንሆን በገዛ ፈቃዱ በእውነት ቃል ወለደን የሚል ነው። ነገር ግን ቁጥር 17 ላይ ከዚህ ቁጥር ከፍ ብለን አንድ ቃልን ካነበብን እንደዚህ ይላል። ቁጥር 17 በጎ ስጦታና ፍጹም በረከት ሁሉ ከላይ ከሰማይ ብርሃናት አባት በማለት ማን ወለደን፣ ለምን ወለደን፣ በምን ወለደን የሚለውን ሲመልስልን ቁጥር 18 ላይ ወረድልና እንዴት ወለደንን የሚለውን ቃል ወይም ጥያቄን ሲመልስ በእግዚአብሔር ቃል ወለደን ይላል። ነገር ግን በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ኢየሱስ እያወራ ያለው ስለተገኘንበት ምንጭ እንጂ ስለተገኘንበት መንገድ አይደለም የሚያወራው። ስለዚህ ያዕቆብም ልክ እንደ ጴጥሮስ የእግዚአብሔር ቃልን በዳግም ውልደት ላይ እንደ መሳሪያ ማገልገሉ ነው የሚያወራው እንጂ እንደ ወላጅ አድርጎ አያቀርበንም። ሌላው ሶስተኛ እንደ ማስረጃ ተደርጎ የሚቀርብ የመጽሐፍ ቅዱስ ክፍል ኤፌሶን ምዕራፍ 5 ቁጥር 26 ነው። እንደዚህ የሚል ቃል ነው። በቃሉ አማካኝነት በውሃ አጥቦ በማንጻት እንድትቀደሳት በማለት የሚያወራው ክፍል እንደ ማስረጃ ይቀርባል። ነገር ግን ኢየሱስ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ስለ ዳግም ልደት ነው የሚያወራው። ዳግመኛ መወለድ ማለት ከውሃና ከመንፈስ መወለድ ማለት ነው የሚለው እንጂ የሚለው ነው። ነገር ግን ልብ ብለን ካየን ኤፌሶን ምዕራፍ 5 ቁጥር 26 የሚያወራው ፕሮግሬሲቭ ሳንቲፊኬሽን ኦር ሂደታዊ ቅድስና ነው። ስለዚህ ሐዋርያው ጳውሎስ በኤፌሶን ምዕራፍ 5 ቁጥር 26 ላይ በውሃ ብሎ የተናገረው ስለ ዳግም ልደት ሳይሆን ስለ ፕሮግሬሲቭ ኦር ሂደታዊ ቅድስና ነው። በተጨማሪም ኤፌሶን የእግዚአብሔር ቃል የማጠብ ብቃትን ነው እንጂ የሚያወራው ስለ ወላጅ ውሃ አይደለም የሚያወራው።
ኦኬ እንደዚህ ከሆነ ከውሃና ከመንፈስ መወለድ ማለት ምን ማለት ነው? ከላይ የዘረዘርናቸው ትርጉሞች የሚገልጡ ካልሆነ ታዲያ ከውሃና ከመንፈስ መወለድ ማለት ትክክለኛ ትርጉሙ የትኛው ነው? ከውሃና ከመንፈስ መወለድ ማለት እንደ ቁጥር 3 መሰረት ዮሐንስ ወንጌል ምዕራፍ 3 ቁጥር 3 መሰረት ከላይ መወለድ ማለት ነው። ደግሞም ከሁለት ምንጮች ኦሪጂንስ አይደለም የምንወለደው፣ ከአንድ ኦሪጂን ማህፀን ነው የምንወለደው። ስለዚህ ከውሃና ከመንፈስ መወለድ ማለት ከመንፈስ መወለድ ማለት ነው። በደንብ ልብ ብላችሁ ስሙ። ከውሃና ከመንፈስ መወለድ ማለት ከመንፈስ መወለድ ማለት ብቻ ነው። ለዚህ ነው ጌታችን ከውሃና ከመንፈስ መወለድን ሲያብራራ ቁጥር 8 ላይ ከመንፈስ የተወለደ ሁሉ እንደዚህ ነው ብሎ ስለ መንፈስ ቅዱስ ማውራት ብቻ ወይም ማብራራት የሚጀምረው። ለዚህ ነው ከውሃና ከመንፈስ መወለድ ማለት ከመንፈስ መወለድ ማለት ብቻ ነው ያልነው። እሺ ከውሃና ከመንፈስ መወለድ ማለት ከመንፈስ መወለድ ማለት ከሆነ ለምንድነው ውሃ የሚለው ቃል የገባው? ውሃ የሚለው ከመንፈስ ከሚለው ጋር አንድ ላይ ሁለት ሆኖ የገባው ለምንድነው ካላችሁ፣ ውሃ ከመንፈስ ጋር አንድ ላይ የተጻፈው የመንፈስ ቅዱስ የማንጻት ሥራ ወይም ብቃትን ለመግለጥ ነው። ከውሃ የሚለው እግዚአብሔር በመንፈስ ቅዱስ አማካኝነት የመረጣቸውን ሰዎችን ከርኩሰታቸው እንዴት እንደሚያጠባቸው ለማሳየት ነው። በቅዱሳት መጻሕፍት ውስጥ ውሃና መንፈስ ቅዱስ ሁለት ቃል ሆኖ እያሉ አንድ ሐሳብን ወክሎ ወይም ተሸክሞ ከቀረቡበት ምንባባት የሚከተሉት ይገኙበታል። አንደኛ ዮሐንስ ወንጌል ምዕራፍ 4 ቁጥር 14 እኔ ከሚሰጣችሁ ውሃ የሚጠጣ በውስጡ የሚፈልቅ የዘላለም ሕይወት ምንጭ ይሆናል። ሌላው ቆሮንቶስ ምዕራፍ 12 ቁጥር 13 አይሁድ ወይም የግሪክ ሰዎች ብንሆን፣ ባሪያ ወይም ነፃ ሰዎች ብንሆን፣ እኛ ሁላችን አንድ አካል እንድንሆን በአንድ መንፈስ ተጠምቀናል። ሁላችንም አንዱን መንፈስ ጠጥተን እንድንጠጣ ተሰጥቶናል። ከዚህ በተጨማሪ ጌታ ኢየሱስ ለኒቆዲሞስ አንተ የአይሁድ መምህር ስትሆን ይህንን አታውቅምን ስለሚል ኒቆዲሞስ የሚያውቅ የብሉይ ኪዳን ማስረጃ አለ ማለት ነው። በሌላ አነጋገር ኢየሱስ እያወራ ያለውን ኢሚዲየትሊ ኒቆዲሞስ የሚረዳው ከብሉይ ኪዳን አንጻር እንጂ ከአዲስ ኪዳን ከነ ጴጥሮስ ከነ ያዕቆብ ከነ ኤፌሶን አንጻር አይደለም የሚያዩ። ስለዚህ የብሉይ ኪዳን ማስረጃ አለ። ምን? ውሃ ከመንፈስ ቅዱስ ጋር አንድ ላይ ገብቶ የመንፈስ ቅዱስ የማጠብና የማንጻትን ብቃትን ወይም ባህሪን ለማሳየት የገባበት የብሉይ ኪዳን ማስረጃ አለ። አንደኛ ትንቢተ ኢሳይያስ ምዕራፍ 44 ቁጥር 3 እስከ 5 እንደዚህ ይላል፣ በተጠማ ምድር ላይ ውሃ በደረቅ መሬት ላይ ወንዞችን አፈሳለሁ። መንፈሴን በዘርህ በረከቴንም በልጅ ልጅ ላይ አወርዳለሁ። ሌላው ደግሞ በጣም ጎልቶ የሚወጣው ሌላ የመጽሐፍ ቅዱስ ክፍል ቢኖር ሕዝቅኤል ምዕራፍ 36 ቁጥር 25 እና 26 እንደዚህ ይላል፣ ንጹህ ውሃ እረጫችኋለሁ፣ እናንተም ንጹህ ትሆናላችሁ። ከርኩሰታቸውም ሁሉ ከጣዖቶቻችሁ ሁሉ አነጻችኋለሁ። አዲስ ልብ እሰጣችኋለሁ፣ አዲስ መንፈስንም በውስጣችሁ አሳድራለሁ። የድንጋይ ልብንም ከእናንተ አስወግዳለሁ፣ የሥጋንም ልብ እሰጣችኋለሁ። ስለዚህ ውሃ ከመንፈስ ጋር አንድ ላይ የተገለጠው ወይም የገባው የመንፈስ ቅዱስ የማጠብና የማንጻት ባህሪን ወይም ብቃትን ለማሳየት ነው። ቲቶ ምዕራፍ 3 ቁጥር 5 ላይ ያዳነንም ዳግም ልደት በሆነው መታጠብና በመንፈስ ቅዱስ መታደስ ነው ይላል። ስለዚህ ስናጠቃልለው ከውሃና ከመንፈስ መወለድ ማለት ነው። ውሃ ለምንድነው እንደዛ ከሆነ ከመንፈስ ጋር አንድ ላይ የገባው ካላችሁ የመንፈስ ቅዱስ የማጠብና የማንጻት
ባህሪን ለማሳየት ነው አንድ ላይ የገባው። ስለዚህ ከውሃና ከመንፈስ መወለድ ማለት የተፈጥሮ ልደት አይደለም፣ ጥምቀተ ውሃም አይደለም፣ የክርስቲያኖች ጥምቀትም አይደለም፣ የአይሁድ ጥምቀትም አይደለም፣ ደግሞም ከእግዚአብሔር ቃል መወለድ ማለትም አይደለም። ከውሃና ከመንፈስ መወለድ ማለት ከላይ መወለድ ማለት ነው። ከላይ መወለድ ማለት ደግሞ ከመንፈስ መወለድ ማለት ነው። ከውሃና ከመንፈስ መወለድ ማለት ከመንፈስ መወለድ ማለት ነው። ወላጅ መንፈስ ቅዱስ ነው። የእግዚአብሔር ቃል ደግሞ መሳሪያ ነው።